በአሁን ሰዓት ያለው ፋኖ የሌሎች አካል በዋናነት የሻቢያ ጉዳይ አስፈጻሚ በዋናነት በህወሓት በኩል የሻቢያ ጉዳይ አስፈጻሚ የኤርትራ መንግስት ጉዳይ አስፈጻሚ ነው። የራሱ ተልእኮ የለውም። ስለዚህ እየተጫነ የሚሄደው የሻቢያን ተልእኮና የህወሓት ተልእኮን ነው እየተጫነ የሚሄደው። ኦኬ ህወሓትና ሻቢያ ወዴት ነው እየሄዱ ያሉት? ህወሓትና ሻቢያ እየሄዱ ያሉት ወደ ሽብርተኝነት። ስለዚህ the-so-called ፋኖ የሚባለው ማካል ወደ ከፊል ሽብርተኝነት ነው እየተጓዘ ያለው። ከዚህ በኋላ ፋኖ ሽብርተኛ ነው፣ ኮዝ የለውም። የአማራ የሚባል ተልእኮች የሉ። ይዟቸው የነበረውንም ለቋቸዋል። ለምን? ስለተሸነፈ። ሽብርተኛ ከሆነ ታዲያ ምንድነው የሚያደርገው ነው ቀጥሎ የሚመጣው ጥያቄ። ለዚህ ነው የ80 ዓመት ሽማግሌ አግቶ 15 ሚሊዮን ብር የጠየቀው በዚህ ምክንያት። የኚህ ሰው የኛ ሀገር ሽማግሌ አቶ አማሃ ሰፋ ግለሰብ ስለሆኑ አይደለም የታገቱት፣ የሀገር ሽማግሌ ስለሆኑ የታገቱት። ቢኮዝ ሽብርተኝነት አንዱ ስራ የሀገር ሽማግሌ ማጥፋት